መከተል ዳንስ በጣም ወድ ምናምን አይነት ሰው ነበርኩኝና እነኚህ ነገሮች በቃ አሁን ስሜታዊ ሆኜ መንፈሳዊ መሆን ፈልጌ ምናምን ነገር ብቻ ወደ እግዚአብሔር ብመለስ እነኚህ ነገሮች ግን ቢመጡ መቋቋሙ እንዴት ነው የምችለው ወይም እንደዚህ አይነት ቴምፕቴሽን ውስጥ እንዴት ነው መግባት የማልችለው ምናምን ብዬ ራሴን በማስጨነቅ ነበረ የተፈተንኩት የነበረው። ግን ምንድነው የተረዳሁት አይ ፊል ላይክ እምነት መንፈሳዊ ህይወት በተለይ ወይም ህይወት ኢን ጀነራል ማለት መንፈሳዊ ሴኩላር ላይፋችን ላይ ብንኖር ቢሆን ማይንድ ሴት ነው ብዬ አምናለሁ። ላይክ አስተሳሰባችን ነው መንገዳችን አቃንቶ የሚሄደው እና ምን አይነት አስተሳሰብ ነው በዚህ እድገት ውስጥ ያገኘሁት ላይክ የፈቅጄ የሄድኩት ወደምወደው ወደምገዛለት አምላኬ ነው አይደለ እና በዚህ ምድር ላይ እናውርደውና መሬት ላይ አሁን ለምትወደው ሰው ምንም አይነት ቴምፕቴሽን ውስጥ ብትገባ ምናምን ነገር እንደሚፈልገው ሆነ ራስን ትገኝለታለህ ማለት ነው። ወይም ደግሞ ለምትወደው ሰው የሚወደውን ነገር ትወድለታለህ፣ የሚጠላውን ነገር ደግሞ ትጠላለታለህ ማለት ነው። ገብቶሃል አይደለ? እና ማይንድ ሴቴ ነው ሽፍት ያደረግኩት። ስለዚህ ኢትስ ላይክ ከምንም በላይ ጸሎት ውስጥም ይሄን ማስገባት ይቻላል። እኔ አሁን ለምሳሌ የምን ጊዜ ምኞቴ ጸሎቴ እውን ሆኖ እንድኖር የምፈልገው ነገር እሱ የሚወደውን እንድወድ የሚጠላውን እንድጠላ። አንዳንድ ጊዜ የሚወደውን ነገር የሚጠላውን ነገር ልወድ እችላለሁ በደካማነቴ ማለት ነው። እና በዛን ሰዓት ግን ደግሞ ስለ ፍቅሩ እሱን ስለምወደው እኔ ራሴን መጉዳት የለም ኢትስ ጀስት ርዝናት አባውት ላይክ የምፈልገውን ነገር ማድረግ አለማድረግ ያለውን ሳቲስፋክሽን ማርካቴን አለማርካቴን አይደለም ፍላጎቴን ማለት ነው። ኢትስ ኦል አባውት ጊልት የሆነ አይነት ስሜት እንደማይሰማኝ ለሱ ብዬ ዋጋ መክፈልን እንድችል አቅም እንዲሰጠኝ መጸለይን እጸልያለሁ። ከዛ በተረፈ ግን እንዳልኩት በቃ የምወደው አካል ነው አምላኬ ነው እና የሚወደውን መውደድ የሚያስደስተኝ ነገር ያ ነው ህይወቱ ለእኔ ማለት ነው። ሲጀመር መንፈሳዊ ህይወት ማለት ራሴን አስገድጄው እግዚአብሔር እንዲህ አለ እግዚአብሔር ይሄንን ከለከለ ምናምን ብዬ ስለሆነ ሳይሆን ፎሎ ማደርገው የምወደው አምላኬ እንደዚህ እንዲሆን ይፈልጋል። ስለዚህ ለምወደው አካል እንዲሆንለታለሁ የሚል አስተሳሰብ ነው ያለኝ ማለት ነው እና ራሴን አላስገድደውም እንዲህ አይነት